ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እንኳን አደረሳችሁ። ዛሬ ደግሞ እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ቆንጆ ለበዓል የጋገርኩትን ዳቦ ሼር ላደርጋችሁ ነው። እንግዲህ አብራችሁን ቆዩ። አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የቤተሰብ አባል ሁኑ። እንዲሁም ደግሞ ነባሮች ላይክ፣ ሼር፣ ኮሜንት የምታደርጉኝን ሁሉ ደግሞ በጣም አመሰግናለሁ። እንግዲህ ወደ አሰራሩ እንሄዳለን። የመጀመሪያ ስራዬ እንግዲህ የሚሆነው ለስስ ባለ ውሃ ይስት አድርጌ ኩፍ እንዲልልኝ ማድረግ ነው። አሁን ኩፍ ብሎልኛል እንደምታዩት። ከዛ ፍርኖ ዱቄትና ብራውንና ነጩን ነው እንግዲህ ደባልቄ መጋግረው። የሚበዛ መስሎኝ ነበረ፣ ግን ሁሉንም ተጠቅሜዋለሁ። ሁለቱንም ለማመጣጠን ፈልጌ ነበረ። እንግዲህ ሁለቱንም ይሆናል ለመጋገሪያ የሚበቃ ያህል ማብካት ጀምራለሁ። ሳቦካ እንግዲህ የማደርገው ትንሽ ጨው አደርጋለሁኝ። የዳቦ ቅመም አለኝ የተዘጋጀ የዳቦ ቅመም አደርጋለሁ። ትንሽ ደግሞ ጥቁር አዝሙድ አረግበታለሁ። ሌላ ለቃናው ደግሞ ቆንጆ እንዲሆን ምንድነው የሚባለው የሎሚ ፍቅፋቂ አረግበታለሁኝ። ከዛ በደንብ አቦካዋለሁ ማለት ነው። ውድ ቤተሰቦች እንግዲህ እንደምታዩት በደንብ አብክቼዋለሁኝ። አሁን መጨረሻ ላይ ትንሽ ዘይት አረግበታለሁ። የበዛ ይመስላል ግን አይደለም። በደንብ ሲዋሃድ ቆንጆ ነው የሚሆነው። ውስጡም ቆንጆ የሚያምር ደግሞ ጥቁር ብራውን ዱቄት ስላለው ትንሽ ያው እሱ ኩፍ ለማለት ትንሽ ያስቸግራልና ትንሽ ላላ አርጌዋለሁ። እንደዚህ እንደምታዩት እንደዚህ ላላ እንዳለ ኩፍ እንዲልልኝ ጠብቃለሁ ማለት ነው። እንግዲህ ኩፍ እስኪልን ጠብቃለን። አብራችሁን ቆዩ።
ውድ ቤተሰቦች ይሄው ሊጡ በዚህ መልኩ ኩፍ ብሎልኛል። ቆንጆ ሆኖ ነው ኩፍ ያለው። አሁን ወደ ቀይ ነው መገለብጠው ወደ መጋገሪያው። ትንሽ ዘይት አረግበታለሁኝ መጋገሪያው ላይ እንዳይዝ፣ ብዙም አይዝም ግን እንደዚሁ ለማንኛውም። ከዛ እንግዲህ ከገልብጬ ኦቨን ውስጥ አስገባዋለሁ ማለት ነው እንዲበስል። ውድ ቤተሰቦች ይሄንን የመሰለ ቆንጆ ዳቦ እንግዲህ በዚህ መልኩ ጋግሬ ያለሁ። እንደዚህ የሚያምር ሆኖ በስሏል። ሽታው ሌላ ነው፣ በዛ ላይ ውስጡ ቆንጆ ነው። ግን የተቆረሰውን አልቀረጽኩትም፣ በጣም ይቅርታ። እና ይሄንን የመሰለ የሚያምር ዳቦ ቀለል ባለ መልኩ እንግዲህ ጋግሬ ያለሁ ማለት ነው። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የቤተሰብ አባል ሁኑ። እንግዲህ በሌላ ቪዲዮ ተመልሼ እስከመጣ ሁላችንም በያለንበት ሰላም እንሆን። መልካም ቀን።